ሰላማችሁ የበዛችሁ ይሁን። የተወደዳችሁ የጌታ ቤተሰቦች፣ ነቢያት፣ ወንጌላውያን፣ መጋቢዎች፣ ምዕመናን ሁሉ ሰላም ብያለሁ። የጌታ ሰላም ይድረሳችሁ። በጣም ነው የምወደው፣ በጣም ነው የሚያከብረው። ወዳችኋለሁ። ጌታ ዘመናችሁን ይባርክ። ዛሬ እንደገና የእግዚአብሔር ቃል ወደ እናንተ ጆሮ ይዤ መጥቻለሁ። እሱም የእግዚአብሔር ቃል ጥሪ ወደ እናንተ ቤት በየአቅጣጫ እንደሚመጣ አምናለሁ። የእግዚአብሔር ቃል ስናገር መጽሐፍ ሳሙኤል ምዕራፍ 3 ላይ በለተኛው ሳሙኤል በኤሊ ፊት እግዚአብሔር ያገለግል ነበር ይላል። ይሄ ልጅ ገና የእግዚአብሔር ቃል ምን እንደሆነና እግዚአብሔር ድምጽ ምን እንደሆነ ለይቶ አላወቀም። ይሄ ልጅ ግን እግዚአብሔር ባረከው፣ መንገዱን አሳየ። የአሁኑን ትውልድ ነቢያት፣ የአሁኑ ትውልድ አገልጋዮች ከእናንተ ከኋላ ያለው አገልጋዮችን ቦታ እየሰጣችሁ ነው ወይስ መንገድ እያሳያችሁ ናችሁ? የእግዚአብሔር ድምጽ ትክክለኛ ትውልድ ላይ እየዘራችሁ ነው ያላችሁ? ዞር ብላችሁ ዛሬስ እናዳምጥ። ኤሊ ልጁን ሂድና ታይኛ የሚጠራው እኔ ባሪያ እሰማለሁ ብለህ ተናገር ባለው ጊዜ በሳሙኤል ላይ ሕይወትን ሰራ፣ መንገዱን አሳየ፣ አቅጣጫን አሳየ። ዛሬ እኛ ዘመን ላይ አገልጋዮች የተባላችሁ ሄዳችሁ ብዙ ቦታ ደረሳችሁ፣ ነቢያት፣ መጋቢዎች ሁላችሁን በጌታ ፍቅር ዛሬ እጠይቃችኋል። እንደ ሳሙኤል በእውነት ጥሪ ሰምቶ እናንተ ስር ላይ ያሉ ሰዎችን መንገድ እያሳያችሁ ካናችሁ ጌታ ይባርካችሁ ይሁን። ግን አንድ ነገር እናገራለሁ። መንገድን አሳዩት፣ ለትውልድ መንገድ አሳዩት። እንደሚቀጥል አምናል። ይሄ ሳሙኤል ጥሪን ተቀበለ። ከዛ በኋላ የእግዚአብሔር ድምፅ ሰማ። ተመልሶ ለኤሊ እግዚአብሔር የተናገረው ነገር መናገር ጀመረ። ኤሊ መጥቶ ራሱ እግዚአብሔር የተናገረው ነገር እባክህ ንገረኝ ብሎ ከሳሙኤል መስማት ጀመረ። ዛሬ በኢየሱስ ስም ለእናንተም ለአገርም ለመንግስታት የሚበቃ ትውልድ ይነሳ። ለትውልድ ግን አባት ሁኑ፣ በብዙ አባት እንድትሆኑ በኢየሱስ ስም እጸልያለሁ። ዛሬ ይሄ መልእክት ተቀበል። እየሰማ አትሂድ ወንድሜ። ነቢያት፣ መጋቢዎች፣ ሐዋርያዎች በብዙ ቦታ የሄዳችሁ ጌታ ይባርካችሁ። እኔም አገልጋይ ነኝ፣ ግን እንደ ሳሙኤል የተጠሩ ሰዎች አሉ። መንገድ ማሳየት ጌታ ይርዳኝ። ተባረኩልኝ። ወዳችኋለሁ። መጋቢ መስፍን እባላለሁ። መልካም ቻው።